We were playing it there. Like ሰሞኑን አሁን ናቹራል መመጣ አለብኝና በጣም ግራ ገብቶኛል ማለት ፊውቸሪን ነው እንትን የወደፊት ህይወቴን ነው በሙሉ እያሰብኩ ያለሁትና ማንነት እኔ ማን ነኝ የሚለው ጥያቄ በጣም ወደ ውስጥ እየመጣ ነውና like እኔ ማን ነኝ like ማንነት ጥያቄ የለባችሁ ለምን ማንነት ጥያቄ ያለብን ማንነታችን እንደምን ማናቀው I think change ስላለ ነው አሁን ለምሳሌ አንቺ change እንደዚህ አይነት ቦታ ላይ ስለደረሽ ወይ change ስላጋጠመሽ I think identity ለምሳሌ ምን አይነት changeዎች ፊዚካል አለ ኢሞሽናል አለ ባዮሎጂካል አለ I think በጣም ብዙ አይነት change ማትስ ሲቆየ ፊዚካሊ ምን አይነት change አለ basically በቃ የምታያቸው change እናድጋለን መንቋለን መርሰም ሊሆን ይችላል ሊሆን ይችላል እና ፊዚካሊ change አለ I think emotionally change አለ emotionally I think ከሁሉም በላይ emotional change ሲኖር ነው affected አዎ የኔ ቀያየራል ነገር ባህሪያችን አሁን የሆነ ነገር ሆነ በኋላ ደግሞ ሌላ ሰው ነው ተሪጣጣት ስንነሳ እንዴት እስቲያበር ጣጣት ስንነሳ ማንንም አይደለም አዎ በጣም ንዴታም ነው እኔም እናደዳለሁ really ስፔሻሊ ደግሞ ሰው አይቀስቀሰኝ ሰው በቀሰቀሰ በቃ ሙሉ ቀን ነው አዎ እኔም ቀኔ ይበላል ሙሉ ቀን የሆነ ልጆች እየነበር ምናምን ጧት እስክንነሳ ትምህርት ቤት ምናምን ያለው ኤክሳይትመንት ያ ስሎሊ ያደርጋል ምናምን እሱ I think one of the changes ነው ቫኒሽ ይጣፋል ቀስ እያለ ይጣፋል መነሳትም ነው የማንፈልገው ካልጋች ከዛ ደግሞ ይሄ ቼንጁ ራሱ maturity level like change በማቹሪቲ እያደግሽ ነው ስትመጪ I think so much affect ላደርግሽ ከዛ ደግሞ the fact that you want to know what your identity is ራሱ change ነው ማንነታችን ነው ለማወቅ መፈለጉ ራሱ actually ድሮ ኮንት ዘይልንም ነበር ማን እንደሆነ በቃ ማን ሲባል እስኪደወል አንድ ደቂቃ ሲቀር ቲቸር ሰዓት አልቋል ፕራይመሪ ተማሪዎች ይያሉ አሁን ከክላስ ራስ ተይተሽ ሰባቱን ክላስ ወይ እንተኛለን ወይ ጽፈን ብቻ ምናዳምጥ መስለን ቁጭ ብለናል ግን ሌላ ነገር ውስጥ ነው የራሱ ራሴ ነው ያወራለው ያዙ ራስን ቻናል ስለራስ ነው ያወራለው እና I think physically እያደግንም ስለሆነ ሰውነታችን እያደገ ነው እየተቀየረ ነው ግሬ ይገባናል like አዲስ እንትን ነው መስታወት ላይ የምናየው ፊት ድሮ የምናየው ፊት አለ I think መስታወትን በፊት የምናየው ይመስለኛል አሁን ሞር ፎከስ አይደል ግን how does that ማለት physical ወይም ደግሞ emotional የምንለው change አሁን ስለ አይደንቲቲ ነው ያወራን ያለነው እንዴት ነው ፊዚካላችን like ረጅም ሆንኩኝ አጭር ሆንኩኝ ምናምን እንዴት ነው አይደንቲቲያችን ጋር መጥቶ አይደንቲቲያችን የሚወስነው ቀላል ኤግዛምፕል ልስጥ ፋሚሊ ሪዩኒየን ወይም ደግሞ የቤተሰብ የአንድነት ጊዜዎች ምናምን ሲኖሩ እስኪ አክስትና አጎቶች ይምጡ ወይኔ እንደዚህ ነው ከዛ ከሰዎች የሚመጣብናል ለምሳሌ አጭር ነሽ እኮ አንቺ for your age ረጅም ነሽ ቀጭን ነሽ ወፍራም ነሽ እዚህ ጋር ካልቺንዳችን ሜንታላችን ላይ እየገባ ይመጣል ግን አይ እኔም እንደዚህ ይባላል አይደለ እድሜና እኔ በጣም ማለት ማን ገናኝ ነው አሁን ልትናችሁ ዞሮ የፊዚካል ቼንጅ ግን አሁን ከውጪ ያለውን አስተያየት ነው ያወራችሁ ግን ፊዚካል ቼንጁ ራሱ አሁን እሱ ያለችው አካላዊ ለውጣችን በራሱ ምን ያመጣል መርዘማችን ማጠራችን ያደግን ይመስለናል ግን በቃ ሶቢት ተሰማት ያደግን ይመስለናል ማለት ቆመስ እንጀምር እናንተ ማለት ነው ቆመስ ተስፋልገኝ የሆነ በቃ ያደግናል አካላዊ ለውጥ ቁመት ብቻ አይደለም ማለት ሁሉም ቁመትም መስሎ እንደ ካሮት ሊሆን ይችላል ወደታች ፊዚካል ምናምን I think ሁሉም ሰው ኤክስፒሪየንስ የሚያደርገው ነገር ነው አይደል መቼስ ሁላችንም እንደዚህ እንደነበር ነው አይደል እንጂ ነበር ስለዚህ አፌክት በፊት ልሙጥ ነበራችሁ በፊት በቃ ልሙጥ ደረት ነበርን አይደል ሴቶቹ አሁን ኮሮኮንቾ ነን በፊት እዚህ ጋር ምንድነው የዲስኮ 8 ቁጥር ነበርን አይ የዲስኮ 8 ቁጥር ነበርን አሁን የእጅ ጽሁፍ ሆነና እሱ ራሱ ይዞ የሚመጣው አለ አይደለ ከዛ ሆርሞን ደግሞ ለውጦች ውስጣችን በጣም ይመጣሉ እሱ ደግሞ አያይዞ ምን ያመጣል ያምሮ ለውጥ ያመጣል አይደለ ሁሉን አውቃለሁ የሚለው አሁን
እሱ ፊዚካሊ አካላዊ ለውጣችን ላይ የሚመነጩ ነገሮች ምን ያመጣሉ ማለት ሄዶ ይጓችን ላይ ልጥፍ ይላል ጥጋበኛ ያደርጋል ምን እንደዚህ በጣም ቼንጅ እንዳለ how about different personalities ለምሳሌ ጓደኞቻችን ጋር ስንሆን ያለነውና ሁላችንም ጋር ስንሆን ያለነው personality it's totally different ማለት እኔ አሁን እንትን ጓደኞቼ ጋር በቃ ምጮህ ምናምን ከሆነ ጓደኞቼ ፊት ምንድነው ጫዋ ምናምን ወላቼ ጋር ምጮህ ከሆነ ጓደኞቼ ፊት ጫዋ ምናምን እና እኛ like that also which one is my real identity ምናምን ብለን ደግሞ ራሳችንን ደግሞ question የምናደርግበት ደግሞ ሰዓት እውነተኛ ማንነታችን በሱ ሀሳብ በደንብ ነው የምስማው ተነስተ ጨብጣት ወይ ባዮሎጂካል ቼንጃችንም አይ ቲንክ ማተር የሚያደርግ ይመስለኛል እሱ ጋር ከዲፈረንት ፐርሰናሊቲ እንትን የሚያደርገን ባዮሎጂካሊ ሆርሞናችን ዴቨሎፕ እያደረግን ነው እና ሆርሞናችን ሲቀየሩ ከኛ ጋር እኩል የሚቀየር ሰው ፈልጋል ሙድ ስዊንግ አለ ከኛ ጋር የተቀየረ የሚመስለን ሰው ጋር ሄደን እንጣበቃለን በእኛ ኤጅ ላይ ነገር ምናምን ያለ አንደኛው ነው ያደገ ምናምን ስናይ እሱ የኔ ነው በቃ አንድ ላይ ነው ሆነ ያለብን እንስማማለን እሱ ይረዳኛል ከዛ እንጣበቃለን ለዛ እኮ ነው ለወላጆቻችን ማውራት ማንፈልገው እነሱ የኛ ያለፉት አይመስለንም እነሱም ደግሞ አንዳንድ ለምንድን ነው የማይመስለው ግን ኖ አንዳንዴ ራሱ ቦታው ላይ ሆነሽ ስታየው እኮ ነው እኮ እናንተ እኮ ጠይቁት ለዚህ እኮ አንቺ ትንሽ ነበር ቻለ እሱማ 13 ነበር ለምን እንጂ አይደለም ትክክል ነን ብለን ስለምናስብ የኛ ሐሳብና የኛ ሐሳብ ብቻ ነው እንዴት የምንፈልገው ሶ ላይክ ቤተሰቦቻችን ማሚ የሆነ ቦታ ሊትሰን ኖ ስትለይ ወይ ማሚ ቲኔጅ ሆና አላሳለፈችም ብዬ ነው ማስበው እነሱ ይረሳሉ ቲን መሆናቸውን አንዳንዴ ይረሱና ምን አይነት ኤክስፒሪየንስ ስላላቸው ግን ጀነሬሽኑ እኮ ግን ይለያያል ማለት እኛ እንደነበር ነው እነሱ ጋር አልነበረም ጀነሬሽን የሆነ የሚመጣ ለውጥም አላላ የነሱ አራዳነት ነኛ አራዳነት የተለያየ ነው አይደለም አሁን ለምሳሌ የኔ አባቴ ማለት ነው በቃ በነበረ ሰፈር ውስጥ ምናምን በቃ ዱራጊያ ስር ነበር ምናምን ነው ያ ሌቭል አለ ከዛ አሁን ደግሞ ቲኔጅ የሆኑ ወንዶች ምናምን የሚያሳልፉትን አይነት አራዳነት እሱ ላይ ያውቀው ይችላል አባቴ ያኔ ሶሻል ሚዲያ አልነበረም ሶ ኢንስታግራም ላይ ፖስቶ ላይክ መደረጉ ምናምን ያስብም አባቴ አሁን ግን ያለው ጀነሬሽን እንደዛ ላይ ያስብ ሶ በጣም አይ ቲንክ ቴክኖሎጂካል ምናምን አድቫንስመንቱ ምናምን እየከበደ ሲመጣ በቃ ያኔ ሌቭሉ ከፍ ይላል ማለት ነው ሶ የኛም ልጆች ከኛ የበለጠ ነው ስትራግሉ የሚሆነው እንጂ እኛም እንደ ፋራ ነው የምንታየው ከዛ እኛ እንደ ፋራ የምንታይበት የተለያየ ማንነት ያለ ይመጣል አይ ቲንክ የተለያየ ማንነት እያመጣን ያለ ነው ከሰዎች ጋር መካተት እንፈልጋለን ብቸኝነትን እንፈራለን እንሸሽዋለን ለዛ ከሰዎች ተቀባይነትን ማግኘት እንፈልጋለን አይ ቲንክ የሆነ ቅርጻችንን ትተን መግባት ያለብን ቦታ ልክ አሁን የሆነ ቁልፍ አንድ ቁልፍ ላይ ብቻ ነው መግባት የሚችለው ያንን ቅርጻችንን ትተን ሌላ ቦታ ጋር ለማለት ራሳችንን እንድትጋሚ ሼፕ እናደርጋለን ሼፕ ስናደርግ ደግሞ እንጎዳለን ብዬ አስባለሁ ክራይሲሱ የሚፈጠረው እኮ እሱ ጋር አይደንቲቲው እኮ አለ ግን ተቀባይነት ትክክል ነህ የሚለን ሰው ነው የምንፈልገው ዩራይት ትችላለህ በትንሹ አሁን የሆነ ፎቶ ማህበራዊ ገጽ ላይ ለቃሽ 20 ሰው ሳይመሰግንሽ ምናምን ይደብርሻል እስኪ 20 ሰው ሪል ላይፍ ላይ እስኪ ያመስግንሽ ሶሻል ሚዲያ ኤክስፔክቴሽናችን ወደ ላይ ሰቅሎታል እና ላይክ እኛ መታየት የምንፈልገው እዛ ፒክቸር ፐርፌክት ሆነን ነው ፎቶውን ነው መምሰል የምንፈልገው ራሳችንን ሳይሆን ያንን ሰው ነው መምሰል የምንፈልገው ለዛ ያንን ሰው ስንመስል ደግሞ ፐዝል ውስጥ የምንገባ ይመስለናል በትክክል የምንገባ እዛ ውስጥ ከዚህ የራሳችንን ቅርጽ እያጣን እንመጣለን ማለት ጥሩ የምንሆንበትንም ነገር አሁን ለምሳሌ የሆነ ሰው ኳስ ላይ ጎበዝ ቢሆን ከዛ ሌላ ሰው ደግሞ ሙዚቃ ላይ ጎበዝ ቢሆን አይተስሩ ገባሽ የራስሽን እንትን አሁን ለምሳሌ በቃ ኳስ ተጫዋች ለመሆን እሱን እያየን ምናምን ወንዶቹ ማለት ነው ሴቶቹ ሳይ ኳስ ተጫዋች በቃ ለመሆን ምናምን ኖ ማለት ሴት ልጅ እንደ ወንድ ልጅ ኳስ ላይ ነገር ኢንትረስት የላቸውም እንጂ አሉ አሪፍ አሉ እሱን አይ ነው ግን አቃለው ኖ ግን አሁን አቃለው አይደለም በዚህ ቢሆን ማነው ኳስ ሴት ልጅ አሁን ኳስ መጫወት የምትፈልገው ማለት በዚህ እንትን ኖ አይ በዚህ በኔና በሷ እንዴ ነሱስ አይ እኩል ለምይስና ግን በቃ ፊቲን ለማድረግ እነሱን ለመምሰል በቃ እንጥራለን ከዛ የራሳችንን ሼፕ የሆነ ነገር ላይ እኮ ጥሩ ልንሆን እንችላለን ማለት ራሳችን የሆነ ለምሳሌ ሙዚቃ ላይ ወይ ደግሞ ሌላ አርት ላይ ሊሆን ይችላል አይደል ስዕል ላይ ምናምን ከዛ በቃ ያንን ፊት ለማድረግ የራሳችንን ፋሽን ከዛ ስፓርካችንም እንትን የሆነ አለ አይደል ውስጣችን ያለውንም ፍላጎት ኢንተረስት ምናምን እያጣን ነው የምንመጣው
ፊቲን ለማድረግ ብቻ። ግን አሁን ሌላ ጥያቄ አለ። አሁን ፋሚሊ ጋር ዲፍረንት ፐርሰናሊቲ ያለሽ፣ ጓደኞች ጋር ዲፍረንት ፐርሰናሊቲ ያለሽ። ግን አሁን ስለሌላ ሰው ሳይሆን እያወራን ያለው ስለ ራሳችን ነው፣ ስለ ሰልፍ አይደንቲቲ ነው። አንቺ which identity are you? አሁን መምረጥ ቢኖርብሽ ይሄኛውን አይደንቲቲ ነው ይዘሽ ወደ ላይ የምትሄጂው right? ወደ ፊውቸርሽ የምትሄጂው የትኛውን አይደንቲቲ ነው ይዘሽ የምትሄጂው? የጓደኞችሽ ጋር ያለው ነው ወላጆችሽ ጋር ያለው? which one is more ማለት ለህይወት ይጠቅመኛል ብለሽ የምታስቢው አይደንቲቲ which one is it? አይ ቲንክ ግን ራሳችንን እናገኛለን ብለን የምናስበው ጓደኞቻችን ጋር አይደለም። ምናስበው ነው እኮ ምን አንድ መምረጥ አንችልም። አይ ነው ከሁሉም የተሻለውን ነው መምረጥ ያለው። ቆይ ልጠይቃችሁ ጥያቄ። ቤተሰቦቻችሁ ጋር ስትሆኑ የምታሳዩት እና ጓደኞቻችሁ ጋር ስትሆኑ እሱ ማንነታችሁ ወይስ ባህሪያችሁ? ማንነታችሁ ነው ወይስ ባህሪያችሁ ነው? ባህሪ አይደል ግን ማንነታችሁ ትግስት ነኝ አይደለ? አሁን የቤት ጓደኞቼ ጋር ምን ሆንኩ ነኝ ግን ራሴን ማገላለጼ አሁን እናንተ ጋር ሰው እንደናንተ ሆናለሁ። መቼስ እንደዚህ አልሆንም። ትልልቅ ሰዎች ጋር ሲሄድ ምንድነው እቺ እንዳልባል ማለት ነው። ግልጽ ነው አይደለ? አሁን እሱ ማለት ግን ማንነቴን ቀይሬ ነው ወይስ ባህሪዬን እንድቀያየር የሚያደርገኝ ግን ማንነቴን ማወቅ አለመቻሌ ነው? አሁን ጥያቄ መሆን ያለበት የሃሊልን ጥያቄ ሪሼፕ ላድርገው ላስተካክለው ብዬ ማንነታችንን ሳይሆን ማንነታችንን መግለጽ እኔነቴን ተቀብዬ መግለጽ ያልቻልኩበት ምክንያት ለምንድን ነው? ጓደኞች ጋር ሲሄድ ወይ የሚለው ማለት ነው። እንግዲህ ቅድም እንዳወራችሁት አንድም ራስን አለማወቅ፣ ሁለትም ተቀባይነት ማግኘት ያለን ልንቀጥለው እንችላለን። ለዚህ ነው የኔ ማንነቴን ኤክስፖዝ ሳደርገው ወይም ስገልጸው ለምን ይለያያል? ያ እውነተኛው ማንነታችን ይቅርታ ስላቋረጥኩሽ፣ እውነተኛው ማንነታችን በጓደኞቻችን ዘንድ ያ እውነተኛው ማለት ነው እኛ የምናውቀው ትክክለኛው ማንነት በጓደኞቻችን ዘንድ አክሴፕት የሚደረግ አይመስለንም ብዙ ጊዜ እንጂ ለምሳሌ አሁን አንቺ እንዳልሽው ሁላችንም ማንነታችንና ባህሪያችን እትተው ለምሳሌ አሁን አንቺ እዚህ እንደሆንሹ ትልቅ ሰዎች ጋር ወይም ኮንፈረንስ ላይ ሄደሽ እንደዚህ አታራቶኝ ማለት ነው። ለምንድነው ማንነትሽን ታውቂያለሽ ግን ኤክስፕሌን የምታረጊበት መንገድ ኢትስ ዲፈረንት ከሰዎች ይለያያል አይደል? ለምሳሌ አንድ ሰው ሄንግ አውት እንድታረጉ አብራችሁ እንዴት ነው ጌም ምናምን እንድትጫወቱ ኢንቫይት ሲያደርጋችሁ ያንን ሰው ባህሪውን አንደርስታንድ አድርጋችሁ ከሱ ጋር ፊቲን የሚያደርግ ነገር ከማንነታችሁ አንፃር ልታረጉ ትችላላችሁ። ለምሳሌ ቁጭ ብሎ ቪዲዮ ጌም መጫወት የሚወድ ጓደኛ ካላችሁ ከሱ ጋር ፈን ለማድረግ ስትሉ ያን ነገር ታረጉታላችሁ ባትወዱትም ያ እሱ በሚወደው መንገድ ባህሪውን ኤክስፕሌን ማድረግ ነው። እናንተ ግን ወጣችሁ ፊልድ ላይ መጫወት ይሆናል የምትወዱት አይደለ? እሱም ያንን አንደርስታንድ አድርጎ እንዴት ነው ላይክ እዚህ ስላይድ ነው ስሙዝሊ ነው ስላይድ የምታረጉት ማንነታችሁንና ኤክስፕሌን የምታረጉበትን መንገድ። ለምሳሌ እኔ በቃ ደረቅ ነኝ ከማንም ጋር ሄንጋውት አላረግም ምናምን ካል ሶሻል ላይፍ ይበላሻል አይደለ? ስለዚህ ሶሻል ላይፍ እንዳይበላሽ ያንን ማንነት ኤክስፕሌን ማድረግበት መንገድ ያስፈልጋል። ለምሳሌ ከዛ ሰው ፊቲንግ ሳይሆን እሱ አንደርስታንድ በሚያደርግበት መልክ ራስሽን ላይክ ለማቅረብ መሞከር ማለት ነው። ገባችሁ? እንደዛ ነው አንደርስታንድ ማድረግ እንጂ ባህሪና ማንነት አይ ቲንክ ባህሪ አለ ግን ማንነታችሁ ቫልዩአችሁ አለ ባውንደሪያችሁ አለ ማለት ነገር አለ። እናንተ ለምሳሌ ያ ጓደኛችሁ ከመሬት ተነስቶ በጥፊ ብላችሁ ቫልዩአችሁ ላይክ ታፈርሳላችሁ አይደል? ባውንደሪውን አለፈ ትላላችሁ ያ አለ ግን ከሱ ጋር ደግሞ ኤክስፕሌን ታደርጉበት መንገድም ሊለያይ ይገባል። ኢትስ ዲፈረንት ከሰው ከለሰው ይያምናል ነው ፐርሰናል ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር እንደዛው እንጂ ማንነታችሁ ብዙ አደረጋችሁ ማለት ነው ብዬ አላምንም። እኔ እንደዛ ግን አሁን እዚህ ስሜት ውስጥ መቆየት አለብን። ይሄ አይደንቲቲ መቀያየር ውስጥ መቆየት አለብን። አይደንቲቲ እኮ አይደለም ቢሄቪየር ካራክተር መቀያየር ውስጥ መቆየት አለብን። አይደንቲቲ ለማግኘት ማለት አሁን እኔ እዩን ሳስብ የሆነ ኳስ የሚጫወት ልጅ ሲመነን የጀማመረው ልጅ በየጊዜው የሚቆረጥሽ ምናምን በቃ አይደንቲፋየር ጸጉሩን በየጊዜው የሚቆረጠው ምክንያት እንጂ ፈልግ ማለት የሚቆረጣል ነው እኮ አሁን እንደዛ አይነት ልጅ ነው ማስበው። ግን አሁን ያ ልጅ አሁን እዚህ ጋር ከኛ ጋር በጣም ፈን እያደረገ ነው ይችላል። ጋር በተቃራኒ እንደኔ ደግሞ ክላስ ውስጥ ኢንትሮቨርት ሊሆን ይችላል። ይሄ ነገር መቀጠል አለበት። አይደንቲቲ ትክክለኛ አይደንቲቲ እኮ ነው ጥያቄው ነብይ ነገር ክላስ ውስጥ ኢንትሮቨርት ሲል ክላስ ውስጥ ኢንትሮቨርት ነኝ ሲል ነገር ነኝ ግን በጣም አይደለም ኢንትሮቨርት አሁን ያልኳት ለምሳሌ ነው። ስለዚህ ሀሌል ያለችው ልክ ነው። እንዴት ሁለት ያን ሳንቲም ሁለት ገጽታ እንሆናለን ማለት ነው። ልክ ነው። እዚህ አሁን ይሄ ነገር ውስጥ መቆየት አለብን። ለምሳሌ አሁን ትምህርት ቤት ያሉ ሰዎች አንተን በምን ወይ ለምሳሌ አሁን ከመሬት ተነስተህ እሺ አሁን ኢንትሮቨርት ነበር ከዛ ጓደኞች ምናምን ያስክ እንበል ክላስ ውስጥ ማለት ነው
ከዛ እነዛ ጓደኞች ፖዚቲቭሊ አፌክት የሚያደርጉ ከሆነ አይ ቲንክ ኢትስ ጉድ ለመቀጠል አይደለም። ለምሳሌ ዲስአፖይንት የማያደርጉ ከሆነ የሆነ ነገር ለማድረግ ስትነሳ ሰፖርት የሚያደርጉ ከሆነ ኢትስ ጉድ ቱ ቢ ፍሬንድስ። ጓደኛ መሆን ቆንጆ ነው ምናምን፣ ግን ከነሱ ጋር ማንነትክ እንዳለ ነው። ኢንትሮቨርትድ ነህ ግን ማንነትክ እንዳለ ሆኖ ግን ከነሱ ጋር ስትሆን የምታሳያቸው ካራክተሮች አሉ። ለምሳሌ ያ ሰው ኤክስትሮቨርት ሊሆን ይችላል። ከዛ ከነሱ ጋር ወጥቶ መዝናናት ምናምን ሊመጣ ይችላል። ያ ግን doesn't affect የውስጣችሁ ማንነት። ገባካ? መቀጠሉ ጥሩ አይደንቲቲያችንን እንድንጠይቅ ማንነታችንን እንድንጠይቅ ያደርገናል። አዳዲስ ሰዎች አዳዲስ ሀሳቦች እያወቅን እያገኘን ስንመጣ እንዴ እኔ ማን ነኝ ብለን እንጠይቅ ወደ ራሳችን እንድንዞር ያደርገናል። አዳዲስ ነገሮች ኤክስፖዝድ ስንሆን ማለት ነው። እሱን ኤክስፒሪየንስ ያደረገ ሰው አሁን ሌላ አሁን ደግሞ እንትን የሚያደርገን ሊቀይረው የሚችል ነገር ለምሳሌ ነው። አሁን ለምሳሌ አንድ ሰው የሚጠብቀው ነገር ከኔ ወይም ኤክስፔክቴሽን የምንላቸው ነገሮች ራሴ ከኔ የሚጠብቀው ነገር አለ፣ ቲጂ የሚጠብቅብኝ ነገር አለ፣ እዩ ዲቦ ሁሉም ሰው የሚጠብቅብኝ ነገር አለ። ግን ኤክስፔክቴሽን ላይ ከመዝለላችን በፊት ይሄንን በደንብ ነው አዲስ አይዲያዎች ነገር አለ አይደል? ለምሳሌ ቢንግ ኤክስፖዝድ አዳዲስ አይዲያዎች አዳዲስ ኢንቫይሮንመንት ላይ ራሳችንን ኮምፔር እንድናደርግ ያደርገናል ከሰዎች ጋር። ኤክስፖዝድ ስትሆኝ ኤክስፖዝድ አሁን በቃ ከዚህ በኋላ ማንነታችንን ሼፕ እንድናደርገው ትክክል የሆነውን ትክክል ያልሆነውን ነገር እንድናውቀው እንድንለየው ይረዳናል። ግን አንዳንድ ጊዜ አዳዲስ አይዲያዎችን ማየት ማለት አዳዲስ ጓደኞች ፕሪፕሬዠር የሚባል ነገር ሊመጣ ይችላል እዛ ጋር። ለዛ ያ ነገር ማንነታችንን በጣም እንድንጠይቅ ያደርገናል። ለምሳሌ አሁን ጠይቅሽ አሁን ሃይ ስኩል ከመግባት በፊት ኤሌመንተሪ ስኩል ላይ በጣም አውትጎይንግ ነበርሽ። ከዛ ልክ ሃይ ስኩል ስትገቢ ራይሽ ላይ ምን አይነት ፋክተሮችን አለሽ? ሰዎችን አያለው that's called exposed ሶሻል ሚዲያ የሚባል ነገር አለ። ሁላችንም አሁን ላይ ይሄ ጀነሬሽን ኤክስፖዝድ ነን። ለዛ አይ ቲንክ ያ ነገር ኮምፔር ራሳችንን እንድናደርግ ያደርገናል። ግን ያንን እነዚህ ኤክስፖዝድ የሆኑትን አይዲያዎች ለጥሩ ነገር መጠቀም ይቻላል። ብዙ ጊዜ ማለት ነው። ለምሳሌ አሁን እኮ ችግር እየሆነብን ያለው እኮ እናውቃለን ስለምንል ሁሉም ነገር ልክ ነው። ጥሩና መጥፎውን መለየት ይከብደናል። እናውቃለን ማለት እናቁም በቃ አሁን የሆነ ጋይድ የሚመራ መሪ ሰፖርት ያስፈልገዋል። የሚደግፍ የሚመራ ከዛ በኋላ ይሄኛው መጥፎ ነው ይሄኛው ጥሩ ነው ግን ምርጫውን ለኛ የሚተው ግን ሁሉንም ቲኔጅ ያደርጋቸው አስቡ። ለምሳሌ ሰፖርት የማያገኝ ብዙ ሰው ላይኖር ይችላል። ለምሳሌ ወደ ገጠር አካባቢ ምናምን ብትሄዱ አሁን ብዙ ሰው ሰፖርት ላያገኝ ይችላል። የራሱን አይዲያ ሪፍሌክት ለማድረግ ማንነቱን ለማውጣት ምናምን ሰፖርት ላያገኝ ይችላል። ስራ ላይ ሊሆን ይችላል የተጠመደው፣ ትምህርት ላይ ሊሆን ይችላል። እንደሱስ እንዴት ነው ሰፖርት እንዲያገኝ የምትፈልጉት ወይም የምታስቡት እናንተ? እዛ አካባቢ ያሉ ሰዎች ግን በጣም እኛ ኢንፍሉዌንስ እንደምንደረገው ይደረጋሉ ብዬ አላምንም። ያው ይኖራል እንደ እድሜያቸው፣ ግን እኛ ግን በሶሻል ሚዲያ በብዙ ነገር ማለት ቤተሰብ ምንም ብዙ ጊዜ ኢንፍሉዌንስ ያደርገናል። እንደኛ ኩሽ የሚያደርጋቸው ነገር የለም ማለት እኔ ገጠር እንጀምር እንዴ ማለት ስራ ከተባለ ስራ ነው፣ ትምህርት ከተባለ ትምህርት ነው። እነሱ ጋር ዋተር ዳውን አታርጉት። ላይክ ገጠር ምንም ላይፍ የሌለ እናንተ ጋር ቻሌንጅ ያላችሁ አንደሱ አይደለም። ቻሌንጅማ በደንብ ገጠር ምናምን አይደለም። ኢቭን አዲስ አበባ ውስጥ ዲፈረንት ነው ኤክስፒሪየንስ ነው። ሰፖርት ሌላ ነው። አሁን እሱ ላይ እንመጣበታለን። ግን ቻሌንጅ የምንለው ገጠርም ቢሆን ሶሻል ሚዲያ ያልገባበት የለም። አሁን እናንተ እንደምታስቡት አይደለም። እኔ ብዙ ሄጃለሁ ማለት የቲኔጅ ቻሌንጅ ቅድም ስናወራ ነበር። ናቹራል ነው፣ ቼንጅ ለውጥ ይመጣል አይደል? እሱስ እንዴት አንድ ላይ ያደርጉታል? ገብቷችኋል አይደል? እሱን እናንተ ስትቀየሩ እንደተቀየረ አንድ ቴንክ ዩ ሌላው ቢቀር ራሱ እዚህ ከተማ ያለች አንድ ሴት ፓድ ማግኘት ትችላለች ፔሪድ ብትሆን፣ ገጠር ያለችዋ ግን አታገኝም። ቻሌንጅ ሞር ደብል ያደርጋል። ሶሻል ሚዲያ ለተባለ ቴሌቪዥን አለ፣ ሶሻል ሚዲያዎች አሉ፣ ቻናል አለ። የትም ገጠር ብትሄዱ አለ መብራት እስካለበት ድረስ ላይክ ይሄ አሁን የለም ብላችሁ እንደምታስቡት አይደለም። እኔ ብዙውን ስለሄድኩ ማለት ነው። ስለዚህ እሱን ነው ማሰብ መቻል ያለብን። ስለዚህ ኤኒ ቲኔጅ ኤኒ ታዳጊ ወጣት ያለው ቻሌንጅ የትም ያው ኤክስፖዠር ቅድም እንደተባለው ያን ያህል በዚህ ከተማ ውስጥ ባለ ልክ ኤክስፖዝድ የሚያደርጋቸው ባይኖርም የራሱ ቻሌንጅ ደግሞ እነሱ የራሳቸው ደግሞ ኮንቴክስቹዋል የሆነ ደግሞ ለራሳቸው ደግሞ የራሳቸው ፈተና አይደለ ይኖራቸዋል። ግን ተመለሱ ሁሉም ጋራ እኩል ነው። አሁን እሺ አሁን ለምሳሌ አሁን ቅድም እንዳልኩት ማለት ነው ከጨረስን ይሄን ሀሳብ የሚጠበቁብን ነገሮች ተጠባቂ ነገሮች ምናምን
እሱ እኔ ከሁሉም ነገር በላይ እሱ አፌክት የሚያደርግ ይመስለኛል። ኤክስፔክት የሚጠበቁብን ነገሮች በብዛት አፌክት የሚያደርጉ ነው ይመስለኛል። ምክንያቱም እኔ ማድረግ እየፈለኩት የነበረው ነገር የሆነ ሰው ከኔ በሚጠብቀው ነገር ልተው ይችላል። የውስጤን ነገር ልተው ይችላል። ሳድግ ቢያንስ በዚህ ነገር አድጋለሁ፣ ወደፊት በዚህ ነገር እንትን እላለሁ። ቅርብ ከሆነ ሰው ብንጀምር አሁን አባትና እናት ራሱ የሚፈልጉት ነገር ዶክተር ወደሱ ከመሄዳችን በፊት ይሄኛውን ጠቅለል ላድርገው። ማንነታችንን ጠቅለል ለማድረግ አይደለ ስናወራ የነበረው ማንነት ቅድም እንዳልኩት ማለት ነው። አይደንቲቲ፣ ፐርሰናሊቲ እነዚህ ነገሮች ከኤክስተርናል ፋክተር አላቸው። ግን ሞር ያወራ ነው ራሳችን ላይ ያለው አይደል? ውስጣችን የተለያዩ ለውጦች ራሳቸው ማንነታችን ላይ ኢንፍሉዌንስ እንዳላቸው ተጽዕኖ እንዳላቸው ነው ያወራ ነው ማለት ነው። ሌላ ሚስ ያደረኩት ነገር አለ? ለምን ነው ያወራችሁት? ኤክስፔክቴሽን እንዳልኩ ቅድም ኤክስፔክቴሽን ከማህበረሰብ አንፃር፣ ከባህል አንፃር፣ ከፋሚሊ አንፃር አንድ የሚቀርጸንና ማንነታችንን እንድንጠይቅ የሚያደርገን እሱ ነው። በጣም አሪፍ ሀሳብ ነው፣ ግን ትልቅ ሀሳብ ነው እሱ። ስለዚህ የሚቀጥለው ሳምንት ላይ ይህንኑ ውይይት እንቀጥላለን። በተለይ ኤክስፔክቴሽን ከማህበረሰብ ከቤተሰብ አንፃር የሚለውን አብራችሁን ሁኑ፣ ተከታተሉ።